ጥቁር መነጽር አድርጋችሁ ዓለምን ብታዩት ጨለማ ትመስላለች። ከዘመን የቀደመ ጭንቅላት ያላችሁ ልጆች ያላችሁ ወጣቶች እንዳላችሁ እናምናለን። በጣም ብዙ ወጣቶች የሚያዜሙት መዝሙር ነው፣ የሚያዜሙት ዜማ ነው። ነገ የእናንተ አይደለም፣ ከዚህ የባሰ ጊዜ አለ። ከአልጋችን ተነስተን ፊታችንን መታጠብ ይከብደናል፣ ሰው ማግኘት ያስጠላናል። በተለይ በአሁን ዘመን ላይ ያላችሁ በጣም የድሃ ልጅ ነኝ፣ ኢንጂነሪንግ ተማሪ ነኝ፣ ኢትዮጵያ ውስጥ የምኖረው ምን አይነት አነቃቂ ንግግር ተናጋሪ መጥቶ ነው የሚያነቃቃኝ? አእምሯችሁ ስለእናንተ የሚነግራችሁ ውሸት ነው። ብዙ ሰዎች ድባቴን ከጥልቅ የሐዘን ስሜት ያገናኙታል ወይም ያምታቱታል። ሐዘን ማለት የሆነ ነገር ስናጣ፣ በሆነ ነገር ስናዝን፣ በሆነ ነገር ስንጎዳ የሚሰማን ስሜት ነው። አእምሯችን የሚጫወተው ጨዋታ ነው ድባቴ ማለት አእምሯችሁ ስለናንተ ህይወት፣ ስለናንተ ነገ፣ ስለናንተ አሁን ያላችሁበት ሁናቴ የውሸት ነገር መንገር ሲጀምር ነው። አእምሯችሁ ስለናንተ የሚነግራችሁ ውሸት ነው። ምንድን ነው? አትችሉም፣ ነገ የናንተ አይደለም፣ ከዚህ የባሰ ጊዜ አለ፣ በጣም አብቅቶልሻል፣ የሚለወጥ ነገር የለም የሚሉ በጣም ውሸት የሆኑ ነገሮችን አእምሯችን ለራሳችን ሲነግረን በራሳችን ተስፋ እንቆርጣለን ነው። ራሳችንን ምን ላይ እናገኘዋለን? ረጅም ሰዓት ላይ ስልክ ላይ በመጠመድ ልናገኘው እንችላለን። የራሳችንን አልጋ ላይ ልናገኘው እንችላለን። ከአልጋችን ተነስተን ፊታችንን መታጠብ ይከብደናል፣ ሰው ማግኘት ያስጠላናል። ሁሉም ህመም በአንድ ጊዜ ፈውስ አይድንም። የድሃ ልጅ ነኝ፣ ኢንጂነሪንግ ተማሪ ነኝ፣ ኢትዮጵያ ውስጥ የምኖረው ምን አይነት አነቃቂ ንግግር ተናጋሪ መጥቶ ነው የሚያነቃቃኝ? በጣም ብዙ ወጣቶች የሚያዜሙት መዝሙር ነው፣ የሚያዜሙት ዜማ ነው። ሁሉም ፈውስ የሚጀመረው ከትንሽ እርምጃ ነው። ይህ ተስፋ ካልጋ መነሳት ነው። ይህ ተስፋ ፊትን መታጠብ ነው። ይህ ተስፋ ቀዝቃዛ ሻወር መውሰድ ነው። ይህ አንድ እርምጃ ከቤት መውጣት ነው። አንድ ገጽ ማንበብ ነው። ጥቁር መነጽር አድርጋችሁ ዓለምን ብታዩት ጨለማ ትመስላለች። ዓለም ጨለማ አይደለችም፣ ያረጋችሁት ጥቁር መነጽር እንጂ። ድባቴ ማለት ጥቁር መነጽር ሆኖ ሁሉንም ዓለም ጥቁር አስመስሎ የሚያሳየን ማለት ነው። ወደ ፈጣሪያችሁ ጸልዩ። ስትጸልዩ ልባችሁ ይከፈታል፣ አእምሯችሁ ሰላም ያገኛል። ነገሮቻችሁን ለፈጣሪ ስትሰጡ ፈጣሪ የእናንተን ሸክም የመሸከም ሙሉ ስልጣን አለው፣ ሙሉ ኃላፊነት አለው። በተለይ በአሁን ዘመን ላይ ያላችሁ በጣም ከዘመን የቀደመ ጭንቅላት ያላችሁ ልጆች ያላችሁ ወጣቶች እንዳላችሁ እናምናለን። እኛ በእናንተ አምነን እናንተ ድባቴ ውስጥ መገኘት የለባችሁም። ጥቁር መነጽር ነው፣ እናውልቁት።